የአበሻ አይኪው 64 ነው የሚለው ቅጥፈት ሲጋለጥ፣ የቁጥር ወጥመድ የ64 አይኪው የሳይንስ ሴራ ሲጋለጥ፣ ዓለም በቁጥሮች ትመራለች ይባላል። ነገር ግን አንዳንድ ቁጥሮች ከመረጃነት አልፈው የጥቃት መሳሪያ ይሆናሉ። 64 ይህ ቁጥር በብዙ የኢንተርኔት ገጾች ላይ የኢትዮጵያ አማካይ የአእምሮ ብስለት ወይም አይኪው ተብሎ ተቀምጧል። ይህ ቁጥር ምን ማለት እንደሆነ ያውቃሉ? በሳይንስ ትርጓሜ 64 ማለት የአእምሮ ዝግመት ነው። ማለትም አንድ ራሱን ችሎ መኖር የማይችል መሰረታዊ አመክንዮ የሌለው ሰው መለኪያ። ታዲያ ይህ ቁጥር እውነት ከሆነ 120 የአበሻ አይኪው 64 ነው የሚለው ቅጥፈት ሲጋለጥ፣ የቁጥር ወጥመድ የ64 አይኪው የሳይንስ ሴራ ሲጋለጥ፣ ዓለም በቁጥሮች ትመራለች ይባላል። ነገር ግን አንዳንድ ቁጥሮች ከመረጃነት አልፈው የጥቃት መሳሪያ ይሆናሉ። 64 ይህ ቁጥር በብዙ የኢንተርኔት ገጾች ላይ የኢትዮጵያ አማካይ የአእምሮ ብስለት ወይም አይኪው ተብሎ ተቀምጧል። ይህ ቁጥር ምን ማለት እንደሆነ ያውቃሉ? በሳይንስ ትርጓሜ 64 ማለት የአእምሮ ዝግመት ነው። ማለትም አንድ ራሱን ችሎ መኖር የማይችል መሰረታዊ አመክንዮ የሌለው ሰው መለኪያ። ታዲያ ይህ ቁጥር እውነት ከሆነ 120 ሚሊዮን ሕዝብ ያለው ሀገር እንዴት ቆመ? ዛሬ ቁጥሩን ሳይሆን ቁጥሩን የፈጠሩትን ሰዎች እንመረምራለን። ከጀርባው ያለውን የዘረኝነት ሳይንስ፣ ሳይንቲፊክ ሬሲዝም እና የተሳሳተ ስሌት እናጋለጣለን። ይህ የ64 አይኪው የውሸት ድር እንዴት እንደተሸመነ በዝርዝር እንመለከታለን። የሴራው ጠንሳሾች ሪቻርድ ሊንማን ነው። የዚህ መረጃ መነሻ ሪቻርድ ሊን የተባሉ ብሪታንያዊ ፕሮፌሰር ነው። ሊን በሳይንሳዊው ዓለም የሚታወቀው በተጨባጭ ግኝቱ ሳይሆን ሳይንሳዊ ዘረኝነትን ዳግም ለማንገስ በሚያደርገው ጥረት ነው። የእሱ ዋነኛ መከራከሪያ ጥቁር ሕዝቦች በተፈጥሮ ጄኔቲካሊ ዝቅተኛ አእምሮ ስላላቸው ነው ድሃ የሆኑት የሚል ነው። ሊንና ግብረ አበሮቹ ለኢትዮጵያ 64 የሚለውን ቁጥር ሲሰጡ መላው ኢትዮጵያን አላጠኑም። ናሙናቸው ወይም ሳምፕሎ እጅግ በጣም አነስተኛና አዱላዊ ነበር። የመረጃ ግድፈት፣ ሜቶዶሎጂካል ፍራውድ፣ የተመረጡ ተገዢዎች። ጥናቱ የተካሄደው በአብዛኛው በተመጣጠነ ምግብ እጥረት፣ ስታንቲንግ በተጎዱ ህጻናት ወይም ገና ትምህርት በጀመሩ የገጠር ተማሪዎች ላይ ነው። አካባቢያዊ ተጽዕኖ፣ አንድ ሰው በራብ እየተቆላ ወይም በጦርነት ስጋት ውስጥ ሆኖ የሚሰጠው የፈተና ውጤት በለንደን በምቾት ከኖረ ሰው ጋር እኩል ሊሆን አይችልም። የመረጃ ማጭበርበር፣ ሊን ዝቅተኛ ውጤት ያመጡ ቡድኖችን ብቻ በመምረጥ ከፍተኛ ውጤት ያመጡትን ለምሳሌ የከተማ ተማሪዎችን ሆን ብሎ ከጥናቱ ውጪ ያደርጋል። የአይኪው ፈተናዎች ትልቁ ችግር ባህላዊ አድሎ ካልቸራል ባያዝ ነው። ፈተናዎች የተዘጋጁት በምዕራባውያን ባህልና የአኗኗር ዘይቤ ነው። ለምሳሌ ሪቬንስ ማትሪሲስ የተባለው ፈተና በወረቀት ላይ ያሉ ቅርጾችን እንድታገናኝ ይጠይቃል። በምዕራቡ ዓለም ልጆች ከ2 ዓመታቸው ጀምሮ በሎጎና በፐዝል ይጫወታሉ። ይህ ፈተና ለእነሱ ተፈጥሯዊ ነው። ነገር ግን በኢትዮጵያ ገጠር ያደገን ልጅ በሕይወቱ ወረቀትና ስክሪፕቶ በደንብ ያልነካረኛ ይህንን ትሪያንግል አገጣጥም ብትለው ይቸገራል። ይህ ማለት ግን አእምሮ የለውም ማለት አይደለም። ያረኛ ግን በጫካ ውስጥ መንገዱን አይስትም። የእንስሳትን ባህሪ ያውቃል። የተፈጥሮን ሁደት ይረዳል።
ይህ በምዕራባዊው ፈተና አይለካም። የቋንቋና የጽንሰ ሐሳብ ልዩነት። ምሳሌ ስኒ ለሰርቪስ የሚል ጥያቄ ቢቀርብ ሰርቪስ ተጠቅሞ ቡና የማይጠጣ ማህበረሰብ ውስጥ ያለ ልጅ ሎጂኩን ሊረዳው አይችልም። ውጤቱ ፈታኙ የማገናዘብ ችግር አለበት ብሎ ይመዘግባል። እውነታው ግን ልጁ የባህል እንጂ የአእምሮ ችግር የለበትም። ሳይንስ ዘ ፍሊኒ ኢፌክት የተባለ ግኝት አለው። ይኸውም በአንድ ማህበረሰብ ውስጥ የኑሮ ደረጃ፣ የተመጣጠነ ምግብና የትምህርት ጥራት ሲጨምር የዛ ህዝብ አይኪው በየ10 ዓመቱ በ3 ነጥብ ይጨምራል። ከ100 ዓመት በፊት የአሜሪካና የአውሮፓ አማካይ አይኪው ዛሬ አፍሪካ ካለችበት ቁጥር ጋር እኩል ነበር። ዲኤንኤያቸው ተቀይሮ ነው? አይደለም። አካባቢያቸው ተቀየረ። ኢትዮጵያ ተጨባጭ ሁኔታ። ኒውትሪሽን ምግብ የኢትዮጵያ ዋነኛ ጠላት ስታንቲንግ የእድገት መቀጨጭ ነው። አንድ ህጻን በቂ ፕሮቲን ካላገኘ አእምሮው ሙሉ አቅሙን ሊያዳብር አይችልም። ይህ ግን ደደብነት ሳይሆን የኢኮኖሚ ጉዳት ነው። ኤዱኬሽን ወይም ትምህርት። ጥናቶች እንደሚያሳዩት ትምህርት ቤት የገቡ ኢትዮጵያውያን ተማሪዎች ውጤት ትምህርት ካልጀመሩት ጋር ሲነጻጸር በከፍተኛ ሁኔታ ይለያያል። ይህም አእምሮአችን ለመማር ዝግጁ መሆኑን ያረጋግጣል። 64 አይኪው ያለው ህዝብ የራሱን ፊደል ግዕዝ ቀርጾ የራሱን ስነ ጽሑፍ እና ቅኔ አይፈጥርም ነበር። እንደ ላሊበላ ያለ ከላይ ወደ ታች የሚታነጽ የምህንድስና ተአምር አይሰራም ነበር። የራሱን የዘመን አቆጣጠርና የቀን መቁጠሪያ አይዘረጋም ነበር። ዛሬ በዓለም አቀፍ ደረጃ ስኬታማ የሆኑት ኢትዮጵያውያን ሳይንቲስቶችና መሐንዲሶች ውጤታቸው ስንት ነው? 64። በፍጹም። እነሱ አውሮፓ ወይም አሜሪካ ሲሄዱ አእምሯቸው አልተቀየረም። የተለወጠው ያገኙት የትምህርትና የመረጃ ጥራት ነው። ይህ ሃርድዌር አእምሯችን ጠንካራ መሆኑን፣ ችግሩ በሶፍትዌር በአካባቢ ላይ መሆኑን ትልቁ ማረጋገጫ ነው። ሰው አእምሮ ምን ያህል ይመዘናል? አንድ ህዝብ በአንድ ቁጥር ሊገለጽ ይችላልን? አይኪው ወይም የአእምሮ መጠን ለመለካት የሚጠቀም መለኪያ ነው። ይህ መለኪያ የሰውን የመማር ፍጥነት፣ የችግርን መፍታት ችሎታና የማስታወስ ኃይል ለመገመት ይሞክራል። ነገር ግን አእምሮ ከዚህ የሚበልጥ ጥልቅና ውስብስብ ነው። አንዳንድ የዓለም አቀፍ ጥናቶች በኢትዮጵያ ያለውን አማካኝ አይኪው በ65 እስከ 70 መካከል ያስቀምጣሉ። ግን ይህ ቁጥር ሙሉ እውነትን አይወክልም። ምክንያቱም አእምሮ በብዙ ሁኔታዎች ይጎዳል። የልጅነት ምግብ እጥረት፣ የትምህርት ዕድል፣ የጤና እንክብካቤና የኑሮ ሁኔታ፣ እነዚህ ሁሉ የሰውን አእምሮ እድገት በቀጥታ ያዳምጣሉ። በገጠርና በከተማ ያለው ልዩነት፣ በቋንቋና በባህል ያለው ልዩነት እንኳን በአይኪው ፈተና ውጤት ላይ ተጽዕኖ ያሳያል። ነገር ግን አንድ ጥያቄ ይኖራል። አእምሮ በቁጥር ብቻ ይመዘናልን? ፈጠራ፣ ጥበብ፣ ማህበራዊ ችሎታና የህይወት ልምድ ወዘተረፈ ያካትታል። እነዚህ ሁሉ በአይኪው ፈተና ውስጥ አይገቡም። ነገር ግን የሰው ልጅ እውነተኛ አእምሮ እዚያ ውስጥ ነው። በታሪክ ውስጥ ኢትዮጵያውያን በሳይንስ፣ በስነ ጥበብ፣ በንግድና በመሪነት ያሳዩት ችሎታ ከአንድ ቁጥር በላይ ነው። አእምሮ የሚያድገው በትምህርት ነው፣ በጤና ነው። ዛሬ ትምህርት እየተስፋፋ ነው፣ መረጃ እየቀረበ ነው እና አዲስ ትውልድ እየተነሳ ነው። ስለዚህ እውነተኛው ጥያቄ ይህ ነው። አይኪው ምን ያህል ነው? አይደለም። ምክንያቱም የአንድ ህዝብ ኃይል በቁጥር አይመዘንም። በእውቀት፣ በተስፋና በወደፊት ራዕይ ይመዘናል። የጸሐፊው የጭሰኛው ማጠቃለያ። ወገኔ ጎግል ላይ ስላየኸው ብቻ እውነት አይሆንም። 64 የሚለው ቁጥር የተፈጠረው ልባችንን ለመስበር ነው። ይህ መረጃ የተሰራው ያንተን በራስ መተማመን ለመግደል ነው። የውሸት ሳይንስ
አያታልልህ። ችግራችን ድህነት ነው እንጂ የአእምሮ እጥረት አይደለም። እኛ በተፈጥሯችን አንችልም ብለን እንድንሸነፍ የተወረወረ የስነ ልቦና ጦር ነው። ነገር ግን ሳይንሳዊው እውነታ ሌላ ነው። የኢትዮጵያ ችግር የጭንቅላት እጥረት ሳይሆን የስርዓት እጥረት ነው። ችግራችን ድህነት ነው እንጂ ድንቁርና አይደለም። ሪቻርድ ሊንና መሰሎቹ የሚነግሩን ውሸት የእነሱን የዘረኝነት ልክፍት እንጂ የእኛን ማንነት አይገልጹም። በራስህ እመን፣ ታሪክህን እወቅ፣ አቅምህን አትጠራጠር። ኢትዮጵያ የጥበብ እንጂ የዝግመት ሀገር አይደለችም። ጭሱ ከኔ እሳቱ ካንተ ለሚያላዝኑት አጋራቸው ይላል ጭሰኛው ፈላስፋ ሲያጠቃልል። አበቃን። ሰላም።